ኢትዮጵያ ውስጥ ሆናችሁ በስልካችሁ ወይም ደግሞ በኮምፒውተራችሁ ብር መስራት የምትችሉባቸውን 5 ዌብሳይቶች የምጠቁማችሁ ይሆናል። ወደ ቪዲዮ ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ጀምሩት። ወደ ቪዲዮ አንደኛው ዌብሳይት እንግዲህ ስፖርት ጊክስ ይባላል። ያው ይሄ ዌብሳይት በጣም ቀላል ነው። እዚህ ላይ ምን ታደርጋላችሁ? የዩቲዩብ ቻናሎችን ሰብስክራይብ በማድረግ እና የዩቲዩብ ቪዲዮዎችን ኮሜንት በመጻፍ ወይም ደግሞ የቴሌግራም ግሩፖችን በመቀላቀል ያው ብር ይከፍላችኋል። ሁለተኛው ዌብሳይት ፍሪካሽ ይባላል። ያው ፍሪካሽ ላይ ጌሞችን በመጫወት እና ቪዲዮዎችን በማየት ጥያቄዎችን በመመለስ እና የተለያዩ ታስኮች በመስራት ብር መስራት ትችላላችሁ። ያው ስለ ፍሪካሽ ባለፈው ቪዲዮ ሰርቻላችሁ ነበር። ቪዲዮውን መመልከት ትችላላችሁ። ከታች አስቀምጥላችኋለሁ ሊንኩን። ሶስተኛው ዌብሳይት አፕወርክ ነው። አፕወርክ ያው ትንሽ ችሎታ ላላቸው ሰዎች ነው። እዚህ ዌብሳይት ላይ ቪዲዮ ኤዲት ማድረግ የምትችሉ ወይም ደግሞ ጽሁፍ ማንበብ የምትችሉ ወይም ደግሞ የተለያዩ ሎጎ ክሬት ማድረግ የምትችሉ ሰዎች እዚህ ዌብሳይት ላይ ተመዝግባችሁ በሰዓት $20 ወይም ደግሞ ከዛ በላይ መስራት ትችላላችሁ። አራተኛው ትራንስክራይብ ሚ ይባላል። እዚህ ጋር ስራችሁ ድምፅን ወደ ጽሁፍ መቀየር ነው። እንግሊዘኛ ችሎታ ካላችሁ ወይም ደግሞ ኦዲዮ ይሰጣችኋል፣ ኦዲዮውን ወደ ጽሁፍ መቀየር ነው። በዚህም ከፍተኛ ክፍያ ማግኘት ትችላላችሁ። አምስተኛው ሪሞት ታስክ ይባላል። እዚህ ዌብሳይት ላይ ምስሎችን በመለያየት እና የተለያዩ ስራዎችን በማከናወን ይከፍላል ማለት ነው። ዋናው ጥቅሙ ደግሞ በየሳምንቱ ክፍያ ይፈጽማል ማለት ነው። አብዛኞቻችሁ ብሩን እንዴት እናወጣለን ብላችሁ እንደምትጠይቁኝ አውቃለሁኝ። አብዛኞቻቸው ድረገጾች በአርቲም ወይም ደግሞ በክሪፕቶ ይከፍላሉ። እነዚህም ደግሞ በኢትዮጵያ በቀላሉ ወደ ብር መቀየር ይቻላል። ይህንን እንዴት እንደምታደርጉ ዝርዝር ቪዲዮ ከፈለጋችሁ ኮሜንት ላይ ይሰራ ብላችሁ ጻፉልኝ። ቻናላችንን ሰብስክራይብ፣ ቪዲዮም ደግሞ ለብዙ ሰው እንዲዳረስ ላይክ ማድረጋችሁን እንዳትረሱ።